እንግዲህ እንንቃ፣ ዘንዶው ተገለጠ። እባካችሁ ይህ ቪዲዮ እንዳይጠፋ ኮፒ ሊንክና ሼር ሪፖስት አድርጉ። ኮመንት ውስጥ ገብታችሁ ማራናታ በሉ። ይህ የምትመለከቱት ነገር በዚህ ሰዓት በታይዋን ሀገር ላይ እየሆነ ያለ ነገር ነው። ይህ የምትመለከቱት እባብ ወይንም ዘንዶ ወደ 30 ሜትር ርዝመት ያለው ትልቁ ዘንዶ ነው። በዚህ ሰዓት እንደምትመለከቱት በብዙ ሚሊዮን የሚቆጠር ሰው በዚህ ቦታ ተገኝቶ እያመለኩና እየሰገዱለት ይገኛሉ። ነገር ግን ይህ ነገር እንደሚሆን ሐዋርያው ዮሐንስ በራእይ መጽሐፍ ላይ በቀጥታ አስቀምጧል። አሁን እናያለን። ዮሐንስ ራእይ ምዕራፍ 13 ላይ ቁጥር 4 ላይ እንደዚህ የሚል ቃል አለ። ለዘንዶም ሰገዱለት፣ ለአውሬውም ስልጣኑን ሰጥቶታልና። አውሬው ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት ይላል። ይህ ነገር አዲስ አይደለም፣ በራእይ መጽሐፍ ላይ የተጻፈ ነገር ነው። ይህን ስትመለከቱት ምን ታስባላችሁ? አውሬው ሊገለጥ ነው። እባካችሁ ይህን ቪዲዮ ስትመለከቱ ውስጣችሁ የሆነ ነገር መሰማት አለበት። ክርስቶስ ሊመጣ በደጅ እንደሆነ ይወቁ። ይህ ዘንዶና አውሬው ዓለምን ሊቆጣጠር ነው ያለው፣ ዓለሙን ሊገዛ ነው ያለው። ነገር ግን አሁን የከለከለው አንድ አካል አለ። እርሱም ቤተክርስቲያን ይባላል። ቤተክርስቲያን ማለት ደግሞ በክርስቶስ ኢየሱስ ያመኑ ወንድና ሴት ባሪያዎች ናቸው። እነሱ ሲወገዱ እርሱ ይመጣል። ሲወገዱ ማለት ስነጠቁ ማለት ነው። ክርስቶስ ሲመጣ ለ7 ዓመት በደመና እንደሚነግስ የእግዚአብሔር ቃል ይናገራል። ከእርሱ ጋር የሚነግሱ በክርስቶስ ያመኑ ይነጠቃሉ። 7 ዓመት ሙሉ ከክርስቶስ ጋር በደመና ይነግሳሉ። በዚህ ምድር ግን ለ7 ዓመት ታላቅ መከራ ይሆናል። አውሬው ሲገለጥ በጣም ክፉ መከራ እንደሚሆን እግዚአብሔር ቃል ይናገራል። እባካችሁ ወደ እግዚአብሔር እንመለስ፣ ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ። ልንነጠቅ በጣም ጥቂት ቀን ነው የቀረው። በክርስቶስ ያመኑ ይነጠቃሉ፣ በክርስቶስ የማያመኑ ግን በዚህ ምድር ለመከራ ይቀራሉ። እባካችሁ አንድ ነገር አስቡ። ክርስቶስ ዛሬ ቢመጣ እንዴት ናችሁ? ምን ታስባላችሁ? ወደ እግዚአብሔር እንመለስ። ኢየሱስ ሁሉን ይወዳል። ከኃጢአት መንደር ውጡ፣ ወደ እግዚአብሔር ቅረቡ። እርሱ ይወዳችኋል፣ ይቅርታ ያደርግላችኋል። ይህን ቪዲዮ ለብዙ ሰው ኮፒ ሊንክና ሼር ሪፖስት እያደረጋችሁ አድርሱልኝ። ኮመንት ውስጥ ገብታችሁ ማራናታ በሉ። ኢየሱስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና። ሻሎም